እንዴት ናችሁ? ሰላም ውድ የቻናሌ ቤተሰቦች ሁሉ መልካም ነው ወይ? ዛሬም እንግዲህ አሪፍ ፕሮግራም ይዤ መጥቻለሁ። በዚህ ሳምንት እነ ጨርስ ይላል ወድም መጥተዋል። አዳዲስ ነገር አይደለም፣ አክቹአሊ ያው የተለመደውን ነገር እየደጋገሙት ነው። እስቲ ምን አሉ የሚለውን እናያለን። ማን ያዘዋልና ሰላም ናቸው። እስቲ እንስማቸው። አንደኛ እንደዚህ አይነት ሁነቶች የሚገባው ሰው ምግብ በልቶ የጨረሰ ሰው አብራሪ በጣም ምግብ በልቶ መጨረስን ማለት እንደሆነ። አዎ ምክንያቱም እዚህ ጋር አሁንም ቢሆን ከሰውን ዲስሪስፔክት ከማድረግ አድርጋችሁ እንዳታዩት አይደለም። ከወሰዳችሁትም ውሰዱት፣ ኢትስ ኦኬ። እንደዛ ግን አይደለም። ግን ምግብ በልተህ ሳትጨርስ እርቦህ ማለት ነው ስለ ፈጣሪ ሲወራ አይገባህም። ቢያንስ እንኳን ከእንስሳ ኢነርጂ መውጣት አለብህ። ከእንስሳ ይሄ መብላት መጣት መኖር ቤዚክ ኒድ በቃ ቢያንስ እቺ ያልነካካ ሰው በቀን 3 ቢያንስ ጠግቦ ያልበላ ሰው ምግብ መጠለያ ይሄ ምንድነው ጤንነቱ ምናምን ይሄ ትንሽ ነገሮች የሉም፣ መሰረታዊ ነገሮች የሰው ልጅ እነዚህ ነገሮች ያላለፈ ሰው አብዛኛው ጥቂት ሰው ነው፣ ሁሉንም ያልኩ አይደለም፣ ግን አብዛኛው ሰው ሚታቸው የሚያወራው ምናምን ሰው አንደኛ አልጠገበም። አይ ቲንክ ሶ ሁሉም ሰው እንዲረዳም I don't even expect ገብተዋል። አልጠብቅም እንደዚህ ስለ አላቀም I don't expect። ምክንያቱም እኔ ጋር ኮቺንግ ቢመጡ ሰዎች አብዛኞቹ በልተው የጠገቡ ሰዎች ናቸው። እንደዚህ ስል ያልበሉ ሰዎች ሌላ ነገር ለማለት ፈልጌም አይደለም፣ ግን እኔ ዛሬ 3 አመት የምግብ ችግር ነበረብኝ። የምግብ ስለ ራስን ለመቻል እንዴት አድርጌ እንትን ልበል ቢያንስ በራሴ የሆነ ነገር ማድረግ አለብኝ። የሆነ ተፍተፍ ውስጥ ነበርኩኝ። ገብተዋል። ውጫዊው ጋር ነኝ። ገብተዋል አይደለ? አሁንም ደስታ ሰላም ማገኘው እነዚህ ነገሮች ሳገኝ ነው ብዬ ማሰባቸው ነገሮች ነበሩ። ምግብ መብላት በስነ ስርዓት ራሴን ቺ መብላት ትልቅ ጉዳይ ነው ለኔ። ገብቷላ? እነዚህ ጥቃቅንና አነስተኛ ነገሮች እያሳሰቡኝ ያኔ የዛሬ 3 አመት አሁን ማውራውን ነገር ድጋሚ እኔ እንዳልኩትላ በሰማው ሜቢ እኔ ለራሴ አልስማማው። አሁን እኔ የምላችሁን ሐሳብ ለመረዳት አትሊስት በቀን 3 ጊዜ መመገብ አለባችሁ ነው የምትለው እቺ ልጅ። በጣም ነው የሚገርመው። ይሄን ለመረዳት ግዴታ የምግብ የመሰረታዊ ጥያቄ የሌለበት ሰው ራሷ እኮ ከመሰረታዊ ነገሮች ጥያቄ እኮ ያልወጣች ልጅ ነች እኮ። በኪራይ ቤት ውስጥ እየኖርሽ በጣም እኮ ያስቃል። አንዳንዴ ሎጂኩ የቤት ኪራይ በደረሰ ቁጥር የምትጨነቂ ልጅ አሁን እንዲህ ሲያዋት ራሱ በልታ ያደረች ትመስላለች። ኤኒዌይስ ብቻ ግን አንዳንዴ የሚመስል ነገር ብናወራ ጥሩ ነው። ራስሽን የሚመስል ነገር ታክሲ ተጋብተሽ እየሄድሽ በቤት ኪራይ እየተሰቃየሽ ያለሽ ልጅ እንግዲህ አስቡት። በአዲስ አበባ የቤት ኪራይ የምትሰቃየ ልጅ ልክ መሰረታዊ ነገሯን እንዳሟላ ሰው እኔ የምናገረው ሐሳብ መሰረታዊ ነገሩን ወይም ቤዚክ ኒድን ያሟላ ሰው ነው የሚገባው ትለናለች። እና አንዳንድ ጊዜ በጣም ይገርማል። ደግሞ ከመሬት ተነስተው ቴራፒስት የሚሆኑት ነገር ላይፍ ኮች ምናምን በቃ ዝም ብሎ በቃ በጣም የሚገርም ነው። አሁን እቺ ልጅ ትምህርት ቤት አልሄደች። እንግዲህ በዚህ እድሜዋ መቼም ዩኒቨርሲቲ ወይ የሆነ ቦታ መሆን የነበረባት ልጅ ነች፣ ግን ላይፍ ኮች እያደረገች ነው። አሁን እቺ ኮች ታደርገናለች ብሎ የሚሄዱ ሰዎች ራሱ አይገርማችሁ? ኢትዮጵያ ውስጥ እኮ ምንም ነገር ጀምር በቃ ተከታይ አታጣም። ወይ ያሬ ቴራፒስት ወይም ሰው የምታማክሪ ኮች የምታደርጊ ሴት ከሆንሽ ትልቅ ኦፖርቹኒቲ። እኔ አየር መንገድ የሰራ እንትን ያደረገ የ70 ዓመት ሰው ኮች አድርጌ አውቃለሁ። 70 years old የሀብታም ሚስት፣ የባለስልጣን ሚስት፣ ዲያስፖራ፣ ሙስሊም፣ ክርስቲያን ብዙ ሰዎችን እግዚአብሔር አይታችኋል። ታርጌት ማድረጓቸውን ሰዎች የሀብታም ሚስት፣ ዲያስፖራ እንዲህ ትልልቅ ፖዚሽን ያላቸው የአየር መንገድ ሰዎች ምናምን ይላሉ። ይሄ ማርኬቲንግ ነው። ባይዘይ ታችኛው ማህበረሰብ እንኳን እንደዚህ አይነት ነገር ለቤዚክ ኒዱ እንኳን ችግር ላይ ያለበት ሁኔታ ነው ያለው። መሰረታዊ ፍላጎቱን ያላሟላው ሰው እነሱ ጋር ስልጠና ሊመጣ እንደማይችል ያውቁታል። አንደኛ የሚከፍለው ገንዘብ አይኖረውም፣ ሁለተኛ እሱ የሚያስጨንቀው እሱ የሚያሳስበው የዕለት ጉርሱ እንጂ እነዚህ የሚያወሩት ወሬ እንዳልሆነ which is obvious። ማርኬታቸውን እየፈለጉ ያሉት እነዚህ ቤዚክ ኒድ አሟሉ የሚሏቸው ሰዎች ጋር ነው። እንግዲህ ያገኛሉ አያገኙም? ኦፍ ኮርስ ያገኛሉ ብዬ ገምታለሁ። አሁን የሚለውን እንሰማለን። ቀጥሎ የሚለውን ኢቭን እኔ ኮች ነኝ ይላል። አዘ ሴም ታይም ደግሞ ከመጡ ሰዎች ነው መማረው፣ እዛ ጋር ተማሪ ነኝ ይላል። ምንድነው ኮች የምታረጋቸው አንተ ሲጀምር ለነሱ ብቻ? ኤኒዌይስ ግን እስቲ እንቀጥል። ብዙ ሰዎች እግዚአብሔር በሚያውቀው በጣም አሁንም የማመሰግነው እኔ እዛ ቦታ ተማሪ ነኝ እንጂ አስተማሪ አይደለሁም። እና አብዛኛውን የህይወቴን እይታ የቀየሩልኝ ከመጽሐፍ በላይ ደንበኞቼ ናቸው። ሶ አክቹዋል ኤክስፒሪየንስ ስለሆነ መጥቶ
ይሄ መኪና አለኝ፣ ይሄ ቤት አለኝ፣ ይሄ ዝና አለኝ፣ ደስታ ግን የለኝም። ዋይ ዩ ሲ አንቺ ጋር እንደዚህ አይነት ነገር አለ። ይሄን ነው የምላችሁ። ገብቷችኋል? ገና እሱ ራሱ የህይወት እይታውን ሳይቀይር ነው ኮቺንግ ስታፍ ላይ ወጣውና አያስቃችሁም ታዲያ? ከዛ ገና ከወጣ በኋላ ነው የሚማረው። ሰዎችን ጠርተው በሰዎች ነው የሚማረው። ላስተምራችሁ ኮች ላርጋችሁ ብለህ ጠርተህ እነሱ ላይ ትማራለህ እንዴ? ያውም አስከፍላቸው። ስንት ኤክስፒሪየንስ እንግዲህ አሁን ቅድም ያለው ሰውዬ እውነት ሆኖ ያለው ሰው መጥቶ ከሆነ የእውነት እሱ ጋር ብዙ ኤክስፒሪየንስ የሚሰማው እሱ ነው። which is obvious ግን የከፈለው ያ ሰውዬ ነው። እነዚህ ሰዎች የሚጫወቱት የሆነ አይነት ማይንድ ጌም አለ እና እንቀጥል። ለማንኛውም እኔ ከዛ በጣም ፈራለሁ ማለት ይሄን ነገር አልፈልግም። ይሄን ነገር ምን ማለት ሁኔታቸው የእውነት ያስፈራል። አሁን ይሄን ስትይ ለእኔ መኪና በሰጠኝና ዛሬ በሞት የሚል ሰው አለ። ይስጥ አይስጥ አልልም፣ ግን ይስጥና ታየዋለህ። ችግር የለም። ቁስ ነው፣ ሌላ ምንም አይደለም። ይሄ ማይካል ዝና ሰው የሰራው ነገር ነው። የነፍስ ጥያቄ አይመልስም። ስሟቸው የነፍስ ጥያቄ፣ የውስጥ ደስታ፣ ቁስ ማይረጋግጡት ነገር የለም። የነፍስ ጥያቄ የትም ከዚህ ምድር ማንም ሰው ማንም አንደርስታንድ የሚያደርገው ነው። እንኳን የሁሉ አማንያን ባለበት ሀገር ውስጥ ይቅርና የማያምንም ሰው የሚረዳው ነገር ነው። የነፍስ ጥያቄ ከየትም ልታገኘው አትችልም ከፈጣሪ ውጪ። ስለዚህ የነፍስ ጥያቄው ከፈጣሪ እንደሆነ ግልጽ ነው። ግን ህዝቡን እያስጨነቀው ወይም ሰውን የሚያስጨንቀው ነገር የቁስ ጉዳይ ሊሆን ይችላል። ሌላም ብዙ ኢሹ ይሄ ነው ተብሎ አንድ ቦታ ኮንክሉድ የሚደረግ ብቻ ሀሳብ አይደለም ነው ኢንጀነራል። እስቲ ደግሞ የሁለት ዜናዎች ወግ የሚል ነገር አለኝ። ዜናዎቹን አይተን እንመለስ። ወንዶች ተጠንቀቁ፣ ሴት ልጅ ማየት በህግ ያስቀጣል። ሴት ልጅ አተኩሮ መመልከት በህግ እንደሚያስጠይቅ ምን ያህሎቻችሁ ታውቃላችሁ? ሴቶችን ማየት እንደ ጾታዊ ትንኮሳ እንደሚቆጠር እንግዲህ ጠበቃ ሰብለ አሰፋ ገልጻለች። በዓለም አቀፍ ደረጃ በሴቶች ላይ አካላዊ እንዲሁም ደግሞ ወሲባዊ በቃላት ደረጃ የሚፈጸሙ ትንኮሳዎች መኖራቸው የሚታወቅ ነው። ታዲያ በዚህም አንዲትን ሴት አተኩሮ መመልከት፣ ከታች ወደ ላይ ወይም ደግሞ ከላይ ወደ ታች መመልከት፣ ለረጅም ሰዓት አፍጥጦ መመልከት ያስከስሳልና ወንዶች ጥንቃቄ አድርጉ ተብላችኋል። ሴቶች ህጉ እንዴት አያችሁት? ወንዶችስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ ውስጥ እኔ የገረመኝ ይሄ ዜና ለእኛ ሀገር ወንዶች ነው ወይ የሚለው ነው። ምክንያቱም እኛ ሀገር ተው ማተኮሩ ምናምን እሱን ተውትና በጣም ብዙ አይነት አቢዩሲቭ የሆነ ነገር ያለበት ሀገር ነው በሴቶች ላይ። እንደ መሞላቀቅ ነው ማየው ይሄንን፣ ምክንያቱም እንዲህ የሚደረግበት ሀገር ስለሆነ። በሀገራችን ኢትዮጵያ ለመጀመሪያ ጊዜ ሱሪ የለበሱ ሴቶች በአደባባይ እንዲያወልቁ ማስገደድ መጀመሩን እየሰማ እንገኛለን። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩ። በወንዶ ገነት ከተማ ሴት ልጅ ሱሪ አታድርግ ተብሎ በአካባቢው ሽማግሌዎች እንግዲህ ከተወሰነ በኋላ መስከረም 19 ቀን 2018 ዓ.ም ከተማው መንገድ ላይ ሱሪ ለብሰው የወጡ ሴቶች ያዩ ወጣቶች ግር ብለው ሲያስወልቋቸው እንዲሁም ደግሞ ሲታገሏቸው ታይተዋል። እኚህ ወጣቶች መቀስ፣ ምላጭ ይዘው ሱሪያቸውን እየቆራረጡ በአደባባይ ሲያስወልቋቸው ውለዋል። እንደው እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ እንግዲህ እንዳልኳችሁ ነው። የቀደሙ ህግ ለዚህ አሁን ምኑ ነው? መጀመሪያ እንደዚህ አይነት የከፉ ነገሮችን ማስቆም አይቀልም። እንደዚህ አይነት ነገሮችን መከላከል ላይ መስራት ነው ሞር የተሻለ ውጤት የሚያመጣው። ያኛው በጣም እኛ ካለንበት ወይም እኛ ለሴቶች ከምንሰጠው ነገር አንጻር ሲታይ በጣም የመሞላቀቅ አይነት ህግ ነው። በጣም ለኛ የሚሆን አይደለም። ያ ባደጉት ሀገራት እንኳን ሴትን ሌላ ወንድንም ቢሆን አፍጥጦ ማየት የተከለከለ ነው። ያስከስሳል፣ ያስጠይቃል። ያ ሰው ፖሊስ ቢጠራብል የሚያስጠይቅ ጉዳይ ነው። ነገር ግን በጣም ያስቃል። እንደኛ ሀገር በየቀኑ ስንት ሴት የሚደፈርበት ሀገር፣ በለከፋ በለው በምን በለው በጣም ሴት ልጅ አቢዩዝ በምትደረግበት ሀገር ሴት ልጅ አፍጦ ማየት ወንጀል ነው የሚል ጽሁፍ መኖሩ መጥፎ ባይሆንም ግን መጀመሪያ እነዚህን ነገሮች ማስቆም የሚችል ህግ ቢወጣ ወይም ደግሞ ህግ ቢተገበር የተሻለ ይሆናል። ውጤት ማየት ከተፈለገ ያ ነው መሆን ያለበት። ከዚህም የባሰ ነገር አይቻለሁ። በጣም ወዴት እየሄድን እንደሆነ አንዳንዴ ግራም ያጋባ ነው። በጣም የወጣት መንጋ ተሰብስቦ ሁለት እህቶቻችን ላይ ምን ሊያደርጉ እንደሆነ አላውቅም። በአደባባይ አስገድዶ እየሳማት እንደሆነ ነው ያለኝ መረጃ። በጣም አሳፋሪ ነው። ቪዲዮን ተመልክተን እንመለስ።
በጣም የሚገርም ነው። የት እንደደረስን የሚያሳይ በጣም አሳፋሪ ቪዲዮ ነው ያየሁት። በዚህ ልክ መውረድ ጥሩ አይደለም። እንግዲህ እንዳያችሁት ነው 2 ሴቶች ናቸው መሀል ላይ ያሉት። የሁሉ ወጣት ህፃን ሁሉ አልቀረም እና እነዚህ አሁን ትንንሽ ልጆች ሲያድጉ ምን አስበው ወይ ምን ይዘው ነው የሚያድጉት? ምንድን ነው የተማሩት ዛሬ? እና አንዳንዴ እኛ ካለንበት ሁኔታ አንጻር የሚሆን ህግ ነው የሚያስፈልገን። ላይ የሰለጠኑ ሰዎች ጋር ባንሄድ አተኩሮ ማየቱ ይቅርቶ እሱ አትሊስት እንዲህ አይነት ግን በጣም 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 ልክ ያልሆነን የሚያስቆም ህግ መኖር አለበት። አክቹዋሊ ያለ ስለማይተገበር ነው። እሱን መጀመሪያ ተግባራዊ ብታደርጉት ይሻላል። ይሄን ለማለት ነው። ትንሽ የሆነ ሙድ የሚሰርቅ ነገር ነው። ኤኒዌይስ ብቻ ወደ ቀጣይ ቪዲዮ ነው የምናልፈው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ። ባልና ሚስት በጣም 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 ሬጉላርሊ ሴክስ ማድረግ አለባቸው እንዴ! እኔ ባላግብቼ ሬጉላርሊ ካላገኘው በጣም ችግር ነው የሚፈጠረው። እዛ ጋር ባይዘው እያጨበጨበ ያለ ገብቶሻል አይደል? ያ አይደለም ግን እነዚህ ነገሮች አላይን በማያደርጉ ሰዓት ታዩ ኤክስትሪሙን ይሄ ስትወልድ የጠየቃትን ምናምን እንዳልሹ ነው የማይፈጠር ነገር ሊሆን ይችላል። ግን እነዚህ ነገሮች አላይን በሚያደርግ እንዴ እሷ እኮ ብቻ አይደለችም። እሱ ቀኑ ሙሉ ወገቡን ሲቆርጥ ውሎ መጥቶ አልጋ ላይ ወገቡን መቁረጥ ላይፈልግ ይችላል። ጭራሽ ላይነሳለት ይችላል እኮ አይደለ? ያኔ አንደርስታንድ ተደራርጎ እኔ እናንተ ነራሽኝ በጣም የሚገርም ነው። ግን እኔ እንደዚህ አይነት ነውረኛ ሴቶች ከየት በጣም በጣም ግራ የሚገባ ነው። ከየት እንደሚመጡ አላውቅም። እኔ አሁን ትልልቅ ሴቶች ናቸው እንግዲህ እንደምትዋቸው፣ ግን በቃ ነውር የሆነን ነገር እንደዚህ አደባባይ ላይ መጥቶ በቃ ባይዘይ በጣም ለጆሮአችን እያለማመዱት ነው። በጣም እንደዚህ አይነት በማህበረሰቡ ታቡ የሆኑ ነገሮችን ቀለል አድርጎ በማውራት በመሳቅ ምን እኔ ለትንንሾቹ ልጆች ምን ሊያስተምሯቸው እንደሆነ ግራም ይገባኝ። ያ የራስሽን ፍላጎት ለጓደኞችሽ ለራስሽ ወይም ለባልሽ ማውራት ትችያለሽ፣ ግን ከዛ ባለፈ ለህዝብ ወይም አደባባይ ላይ መጥቶ መናገር ምንድነው ማስተላለፍ የተፈለገው መልእክት አሁን ከዚህ ቪዲዮ? እና አንዳንድ ጊዜ እንደዚህ አይነት መረን መውጣት በጣም ጥሩ አይደለም። ዛሬ ለጆሮአችን ቀስ በቀስ ያለማመዱትን ነገር እነዚህ እኔ ነገ ፊልም ሰርተው አይመጡም ብዬ አላምንም። የእውነቴን ነው የምላችሁ። በተለይ እቺ ልጅ እኔ ጠብቃታለሁ የምር። ነገ ደግሞ ፊልም ሰርተሽ ትመጫለሽ። አሁን እንደዚህ ለማውራት ያልተሳቀቅሽ እኔ ቆይ ቤተሰብ የላቸውም እንደዚህ አይነት ልጆች? ግራ ነው የሚገባ የሚያፍሩት ሰው አለመኖሩ። እኔ በጣም 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 አንዳንድ ጊዜ ምን ፍሬ ያለው የምናገረው ነገር ምን ጥቅም ይሰጣል ለሌላ ሰው ነው አይደል ፖይንቱ ዋናው። እነዚህ እኮ ራሳቸው ጠፍተው ሌላ ሰው ለማጥፋት ቆርጠው የተነሱ ሰዎች ናቸውና ከእንደዚህ አይነት ሰዎች ተጠንቀቁ ለማለት ነው። ትንሽ ልጆች አይጠቅሟችሁም። ምክንያቱም እነዚህ የተዋረዱ አይነት ሰዎች ናቸው። የሚያወሩትም ሀሳብ የተዋረደ ነው። ስንት የሚወራ ሀሳብ ባለበት ሀገር ላይ ቁጭ ብለው እንዲህ አይነት በጣም አሳፋሪ ነው። ኤኒዌይስ ለመጨረስ ለዛሬ የነበረኝ ቪዲዮ ይህን ይመስላል። ኔክስት በሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ቻው።